አንዳንድ ጊዜ ከፖለቲካ ጋር የማያያዝ የሚመስል ዝንባሌዎች ታያለ። ይህንንም ለማረጋገጥ የራሱ ጥናት ቢፈልግም ቅሉ ግን ዝንባሌዎቹ ይታዩዋል። አንዳንዴ የገሌ ለምን ፍሮንት ፔጅ አወጣ የሚል አስተያየት ሁሉ ይሰጣል። በፎቶ ሁሉ ገሌ አያሽጥም የገሌ ፎቶ ለምን ይዘው ትወጣለህ ተብሎ አንዳንድ ጊዜ ጋዜጣው ሳይሸጥ ሁሉ ታስሮ ለሚመለስበት ሁኔታ አለ። ይሄ ሲሪየስ ችግር ነው። በዚህ ምክንያት ብዙ ጋዜጦች ከገበያ ወጥተዋል። መንግስት ደግሞ በሌላም መልኩ እንደዚህ ጋዜጦችና መጽሔቶች ላይ የሚያደርገው ተጽዕኖ በሌላ መልኩ ጋዜጦችን ፕሮሞት አድርጓል ወይም እንዲያድጉ አስተዋጽኦ አድርጓል። በሚያዝያ ወር የኢትዮጵያ ብሮድካስት ባለስልጣን ያወጣው የጋዜጦችና የመጽሔቶች ኮፒ ስርጭት መንግስት በጣም የሚረግማቸው ጋዜጦች ከፍተኛ ኮፒ ይሸጣሉ። እኛም ጥናት አድርገናል በዚህ ጉዳይ ላይ። ከፍተኛ ኮፒ አላቸው ከተባለ 40 ወይ 45 ሺህ ነው። ከ45 ሺህ ውስጥ ከሚያሳትሙት ውስጥ እነዚህ የህትመት ውጤቶች በጣም ብዙ ሸጡ ከተባለ 2000 ኮፒ ነው የሚሸጡት። የቀረው 45 ሺህ ካሳተሙ 43 ሺህ አይሸጥም፣ ስቶር ውስጥ ነው የሚቀመጠው። አንድ የህትመት ውጤት አትራፊ ሆኖ ቀጣይ የሆነ ኮፒ ማሳተም የሚችለው አንድም በቂ የሆኑ ማስታወቂያዎች ሲኖሩት ነው። በቂ ሁለተኛው ደግሞ ቢያንስ ኮፒው ከ100 ሺህ በላይ ሆኖ የሚያሳትመው 100 ሺህም ኮፒ ተሸጦ ማለቅ አለበት። መጽሔቶች ከኮፒ ሽያጫቸው ማያተርፉ ከሆነ ማስታወቂያም ኖሯቸው ማያተርፉ ከሆነ እንዴት ነው ገበያ ውስጥ ሊቆዩ የቻሉት የሚለው ትክክለኛና ተገቢ ጥያቄ ይመስለኛል። እነዚህ አካላት ያልታወቀ የገንዘብ የፋይናንስ ምንጭ አላቸው። ይሄ ደግሞ በሀገራችን የመገናኛ ብዙሃንና የመረጃ ነፃነት አዋጅ ህገ ወጥ ነው። የትኛውም የሚዲያ አካል የገንዘብ ምንጩ ራሱ ነው መሆን ያለበት። በቅርብ ዓመታት ውስጥ በዚህ በማግረብ በአረቡ ዓለም ያየናቸው እንቅስቃሴዎች አሉ። ያ አይነቱ ሁኔታ ኢትዮጵያ ውስጥ በተአምር መደገም የለበት። ችግሮች ቢኖሩ በሰለጠነ መንገድ ነው መፍታት ያለብን። ፕሬሱ ለዚህ ተገቢ ሚናውን መጫወት ይገባዋል። እሳትን የማቀጣጠል እና የማንደድ እና የማራገብ ሳይሆን ችግሮች በአግባቡ ሊፈቱ የሚችሉ እንዲሆኑ በሰለጠነ መንገድ ፖለቲከኞችን ጭምር ተጽዕኖ ማድረግ ይችላል። ያን ያህል ፓወር አለው። ስክነት ያስፈልጋል። ፖለቲከኞች ከስሜታዊነት መውጣት አለባቸው፣ ከጥላቻ መውጣት አለባቸው። መቋጫው ላይ ሁላችንንም የምታማክለው ኢትዮጵያ ነች። ኢትዮጵያ ለዘላለም ትኑር እንላለን እንጂ በትርምስና በምስቅልቅል ሁኔታ ትጥፋ ትውደም ወደሚል መንገድ መሄድ የለብንም። ከሀገር በላይ ምንም ነገር የለም። ብዙ የመንግስት አካባቢ ያሉ መረጃዎች ለግሉ ሚዲያ ዝግ ከሆኑ ሚናውን ሊወጣ አይችልም ማለት ነው። ባላንስ ለማድረግ የመንግስት አካል ጋር ስትሄድ ግን አያስተናግድህም። ስብሰባ ላይ ናቸው እንደዚህ ናቸው ምናምን ይልህና ከየት ነህ ይልና ከግል መሆንን ሲያቅ በሩን ይዘጋባሃል። ፓርላማ የተወሰኑ ጋዜጦች አይገቡም። አላቅም ለምን እንደዛ እንደተደረገ። ጠቅላይ ሚኒስትሩ የሚሰጡት መግለጫ ላይ የተወሰኑ ጋዜጦችና መጽሔቶች አይገቡም። ለምን እንደዛ ይደረጋል? ይግቡና ይዘግቡ። እድሉ ይሰጣቸው። እድሉ ሲሰጣቸው እኮ የተሻለ ይሰራሉ። ይህ ምንም ጥርጥር የለውም። አሁን አንዳንድ መስሪያ ቤቶች አሉ፣ ሁሉንም ይጋብዛሉ። አንድም መጥፎ ነገር ስለነሱ አይጻፍም። ለምን? በርህን ክፍት ባደረክ ቁጥር ሁሉም ኃላፊነት ስሜት እየተሰማው ይሄዳል። በርህን ክፍተህ እኮ ናና መረጃ ወሰድ ብለው ሲዋሽ እኮ መያዝ ትችላለህ። የተሰደበ ሰው ጋዜጣ ላይ የተነቀፈ ሰው ሄዶ ማስተባበያ ሰጣ ተሰማው። ለምን ስትለው ማን ይሰማኛል ወይም ማን ይሰማቸዋል ነው። ማን ይሰማኛል ለም ትክክል አይደለም፣ ማን ይሰማቸዋል ለም ትክክል አይደለም። ኃላፊነት ከመወጣት መቻል አለብህ። የመገናኛ ብዙሃንና የመረጃ ነፃነት አዋጁም ግዴታ ይጥልባቸዋል። ይህንም መስራት አለባቸው የህዝብ ግንኙነት ባለሙያዎች። ነገር ግን አሁን እያየን ያለነው በተወሰኑ የመንግስታዊ ተቋማት መረጃን ለሚዲያው ክፍት የማድረግ ነገር ችግር እንዳለ የምናውቀው ነገር ነው። የሀገራዊ ደህንነት ጉዳዮች የሆኑት ካልሆኑት በቀር ሌሎቹ መረጃዎች ላይ የመስጠት ግዴታ እንዳለ የመረጃ አዋጁ ስለሚደነግግ መረጃ መስጠት ግዴታ ነው። መረጃ ማግኘት ዜጎች መረጃ ማግኘት መብታቸው ህገ መንግስታዊ ስለሆነ አስፈጻሚ አካሉ ወይም የሚመለከተው አካል አስፈጻሚ ብቻ አይደለም
የመረጃ መስጠት ግዴታ አለበትና በዚህ ዙሪያ ያሉ ክፍተቶች እንገነዘባለን። እነሱ ክፍተቶች እንዲቀረፉ አተኩረን እየሰራን ነው። ለአንድ የሚዲያ ተቋም ስፓይናል ኮርዱ ማስታወቂያ ነው ካለ ማስታወቂያን የማያገኝ ከሆነ ያን ሚዲያ እንዳያድግ እያደረገው ነው ማለት ነው። ይሄ ልመና አይደለም፣ መብት ነው የመንግስት። እኔ ግብር ከፋይ ነኝ። የመንግስቴን ማስታወቂያ ፍትሃዊ በሆነ መንገድ ማግኘት መብት አለኝ። ለቴሌቪዥን ተጥቼ ለአንተ ከለክላለሁ የሚል ምንም ግራውንድ የለውም። መንግስት እኩል ሊያየን ይገባል። እነሱ ሚዲያ ናቸው፣ እኛም ሚዲያ ነው። በጣም ብዙ ሚሊዮን ገንዘቦች ናቸው በአመት የሚወጡት። ነገር ግን እነኚህ እንደ ሀገር የተቀናጀና የተሳለጠ ሆኖ የሚመራ አይደለም። ስለዚህ በዚህ ዙሪያ ላይ ክፍተቶች አለ። አንዳንዱ ፕሬስ ላይ በጣም ከአቅም በላይ የሚበዛ ማስታወቂያ አለ፣ አንዳንዱ ላይ ደግሞ ማስታወቂያ የሚያንስበት አለና እነኚህን በተመለከተ ሀገራዊ የሆነ ፖሊሲ እየቀረጽን ነው የምንገኘው። የሀገራዊ ፖሊሲው ከተጠናቀቀና ወደ ስራ ከተገባ ክፍተቶቹን በቅርብ ጊዜ ውስጥ እንቀርፋለን ብዬ አምናለሁ። የኛ ጋዜጣ ሮብ ነው የሚወጣው፣ ሐሙስ፣ አንዳንድ ጊዜ አርብ የወጣበት ሁኔታ አለ። አሁን በአሁኑ ጊዜ በጣም አንገብጋቢው ችግራችን እሱ ነው። ምክንያቱም አንድ ቀን ባለፈ ቁጥር እንግዲህ ዜናዎቹም ቋንጣ ስለሚሆኑ የመገዛት የመነበብ እድላችን በጣም አነስተኛ ነው። በአሰራር ደግሞ ብራና ሰላም በሚያዘገይበት ጊዜ ካሳ የሚከፍልበትም ሁኔታ ስለሌለ በሙሉ ኪሳራውን እየተሸከሙ ያሉት ጋዜጦቹ ናቸው። ጋዜጦች ደንበኛ ነው ይራስ አንዳንዴ የእሁድ ጋዜጣ ሮብ ሲወጣ ታያለ። ይሄ ችግር ነው። ስለዚህ የኢንፍራስትራክቸር ችግርም አለባቸው ማለት ነው። ይሄ ሊፈታ ይገባል። ኦኬ እነሱም ጋዜጦች አስተማሪም ናቸው፣ ያስተምራሉ። ስለዚህ ጥሩ ሚና አስተዋጽኦ እንዲኖራቸው አንደኛ ዴሞክራቲክ የሆነ አስተሳሰብ እንዲኖራቸው፣ ሜንታሊቲ እንዲኖራቸው፣ ታጋሽ እንዲሆኑ፣ የሌላስ ወገን ተቀጣይ እንዳይሆኑ፣ አስፈጻሚ እንዳይሆኑ፣ ወኪል እንዳይሆኑ ትንሽ ጥረት መደረግ ያለበት መስለኝ መታገዝ አለባቸው ያስባለሁ። ምክንያቱም ፕሬስ የሀገር ሀብት ነው። ለ90 ሚሊዮን ህዝብ የሚመጥን የህትመት ኢንዱስትሪ ገና የለንም። አንድ ዘመናት 70-90 ዓመት ያስቆጠረ ብርሃንና ሰላም ነው ያለው። ብርሃንና ሰላም የሚጠበቅበትን የእድሜውን ያህል አስተዋጽኦ እያደረገ አይደለም። አሁን ከዛ ችግር ተላቆ ከዛ ዘገምተኛ አካሄድ ወጥቶ ዓለም የደረሰበት የህትመት ኢንዱስትሪ ተወዳዳሪ መሆን እንዲችል ፕሮጀክቶች ተቀርጸው ለመንግስት ቀርቦ መንግስትም አምኖባቸው ወደ ስራ እየተገቡ ነው ያሉት። አሁን ጋዜጣ እያተመ ያለው የ12 ሚኒመም 13 14 ዓመት 24 ሰዓት ነው የሚሰራው። ኢቨን ሰርቪስ ማድረጊያም ጊዜ የለንም። ይሄ የነሱ ስራ ተከታታዮች በደንብ ያውቁታል። አልፎ አልፎም የጥራት ችግር አለ። አሁን በቅርቡ ለጋዜጦች እና ለመጽሐፍቶች የሚያትም 4 ቀለም በአንድ ጊዜ ማተም የሚችል መጥቷል። ይሄ በኢትዮጵያ ውስጥ የለም። በአንድ ጊዜ ነው የሚያትሙና ማድረቂያም ያለው ነው። አሁን ጅምሮች አሉ። የአቅም ችግር አለ፣ የአደረጃጀት ችግር አለ። አንዳንዱ በአንድ ክፍል ነው ስራውን እያካሄደ ያለው። ይሄ ከአቅም ጋር የተያያዘ ችግር፣ ከፋይናንስ ችግር ጋር የተያያዘ ችግር ነው። ስለዚህ መንግስት ይሄን ችግር ለመቅረፍ የራሱ አስተዋጽኦ ማድረግ ይችል ነበር። ሚዲያ ውስጥ ገብቶ የሚሰራው የሰው ኃይል የሚዲያ ስራ የሚፈልገውንና የሚወስደውን ያህል ለማድረግ የተዘጋጀው እና ፍላጎት ያለው በጣም ትንሽ ነው። የአቅም ግንባታውን ስራ በተመለከተ የቴክኒክ ድጋፉን በተመለከተ መደረግ የሚገባውን ያህል አድርገናል ብለና ምርትን ለመናገር አንችልም። ሰፋፊ ስራዎች ከፊት ለፊታችን ይጠብቁናል። ነገር ግን ባለፉትም ጥቂት ዓመታትም ቢሆን የተሰሩ ስራዎች ግን ቀላል አይደሉም። በተለይ ውጭ ልምድ ተሞክሮዎችን ቀምሮ ለሀገር ውስጥ ላሉት በሙያው ለተሰማሩ አካላት ስልጠናዎችን ለመስጠት አጫጭር ስልጠናዎችን ለመስጠት ጥረት ተደርጓል። በሀገሪቱ ውስጥም በተለያዩ የትምህርት ተቋማቶች ጆርናሊዝምን አስመልክቶ ኦር ሚዲያና ፕሬስን አስመልክቶ
ተቋማቶች የትምህርት ተቋማቶች እንዲቋቋሙ ተደርጓል። በግሉ ፕሬስ እና በመንግስት መካከል ያለው ልዩነት በጣም የሰፋ ነው። በዚህ ምክንያት ነው በአገራዊ ጉዳዮች ላይ ለምሳሌ የህዳሴን ግድብ በሚመለከት እንኳን ብዙ ጫፍና ጫፍ የወጡ አስተሳሰቦች የሚራመዱበት አንዱ ምክንያት ይሄ መቀራረብና አብሮ የመስራት በጋራ ጉዳዮች ላይ አብሮ የመስራት የመተጋገዝ ይጠቅመኛል ብሎ የማሰብ አስተሳሰቦች ባለመኖራቸው ምክንያት የሚዲያ ተቋም በራሱ ባህሪውን አውቆ ሙያዊ በሆነ መንገድ ተቋማዊ አድርጎ ማስኬድ ይጠበቅበታል። ከሚዲያ ፐርሶኔሉ ወይም ከጋዜጠኛው ወይም ሚዲያውን ማኔጅ ከሚያደርገው አካላት ማለት ነው። ትልቅ ችግር ሆኖ የቆየው ምንድነው? ፕሬሱና መንግስት የነበራቸው የግንኙነት ክፍተት ነው። ለብዙ ዘመናት የመካሰስ ጫፍና ጫፍ የመሆን ሁኔታ ነበር። አንድ ፕሬስ ደግሞ ኦክሲጅኑ መረጃ ነው። መረጃ የሚያገኘው ከመንግስት ነው። ከመንግስት ጋር ተቀራርቦ መስራት በስምምነት ስትራቴጂክ ሆኖ ካልቻለ መረጃ አያገኝም። መረጃ ካላገኘ ደግሞ ችግር ውስጥ ይገባል። ምክንያቱም የሚጽፈው ጽሁፍ ምናባዊ ነው የሚሆነው፣ ግምታዊ ነው የሚሆነው፣ ስማ ብለው ነው የሚሆነው። ያ ደግሞ ችግር ውስጥ ያስገባዋል። በህግ ችግር ትገባል። ኪሳራም ያመጣል። ኋላ አድማጭም አንባቢም ታጣለ። የማከፋፈል ስርዓቱ ህግና ስርዓትን የተከተለ አይደለም። አንዳንዶቹም ማከፋፈያዎች በህጋዊ መንገድ ፈቃድ አውጥተው ቢሮ ኖሯቸው የራሳቸው አደረጃጀት ይዘው የሚሰሩ አይደሉም። ይሄ በመሆኑም ምክንያት ጥቂት አከፋፋዮች የፈለጉትን የሚያነግሱበት የፈለጉትን ደግሞ አፍርድም የሚያስገጡበት ሂደት እስካሁን ድረስ አለ። በዚህም ምክንያት የጋዜጦች ችግር የኛን ጋዜጣ ጨምሮ ችግር አለብን። በጣም አከፋፋዮች ከተወሰኑት ህትመቶች ጋር ነው በተለይ ሴንሴሽናል አድርጎ ከሚጽፉ ከነዚህ ወጣ ያሉ አፍራሽ ተልዕኮ ካላቸው ጋር ነው ትስስር ያላቸውና የፈለገውን አሳታሚ እንዳይሸጥበት የማድረግ የፈለገውን ደግሞ ፕሮሞት የማድረግና እንዲሸጥበትና ገበያ ውስጥ እንዲቆይ የማድረግ ፓወር አላቸው። የፕሬስ ውጤቶች ላይ ትልቅ ተጽዕኖ እናም አፈና እየፈጠሩ ያሉት አከፋፋዮቹ ናቸው። በተለይም ጸረ መንግስት የሆኑት ጽሁፎች፣ ጸረ ዴሞክራሲያዊ ስርዓቱ፣ ጸረ ብዝሃነት የሆኑት እንደገና ግልብ ስድብ የሆኑት ፊት ለፊት ወጥቶ እነሱ እንዲሰራጩ የሚያደርጉ በስመ ፕሬስ ዝውውር የተሰማሩ አካላቶች የፕሬሱን ይዘት ሳይቀር እየወሰኑ ያሉት እነሱ ናቸው። ይሄ ሚዛናዊ የሆነውን ከገበያ እንዲወጣ ነው የሚያደርጉት ያሉት፣ አይሰራጭም። ይሄ መንግስት ባለበት ሀገር በጠራራ ፀሐይ እየተፈጸመ ያለ ጸረ ፕሬስ እድገት የሆነ በሀገራችን ውስጥ አለ። አንዳንዴ ሲታይ በመንግስት በሚመራው ሀገር ላይ ይህን ይደረጋል ወይ ተብሎ ራስን እስከ መጠየቅ የሚያስደርስ ነገር ነው። በአከፋፋዩ በኩል ያለው የፕሬስ ውጤቶችን ይዘት የመወሰን በይዘቱ ላይ ተንጠልጥሎ የማከፋፈሉን እድል የመወሰን በአከፋፋዩ ዘንድ አለና ይህንን ችግር መፍታት ይኖርብናል። አንዱ የፕሬሳችን እድገት ማነቆ ይሄኛው ነውና ይሄ በጥናት ላይ ተመርኩዞ በጥናት መመለስ ያለበት ስራ ነው ብለን እያጠናን ያለ ነው። የሽብርተኝነት አሁን በዓለማችን እያደረሰ ካለው ጥፋት እንዲሁም ደግሞ ወደ ሀገራችን ስንመጣ አሁን ቀደም ሲል ያለው የ1996 ሆነ የ48ቱ የ1949 የወንጀል ህግ የዚህ ሽብርተኝነትን በሚመለከት የሚለው የለም። በጣም ጥቂቶች ከህገ መንግስታዊና ህገ መንግስታዊ ስርዓት ጋር በተያያዘና እንዲሁም የሀገርና የፖለቲካና የግዛት አንድነትን ከሚል
ከዚህ ባለፈ ሽብርተኝነት ምንድነው? መቼ ይከሰታል? እንዴት እንከላከላለን? ስነ ስርዓቱ ምንድነው የሚለው ልክ ሌሎች ሀገሮች እንዳላቸው የሽብርተኝነት አዋጁ የለንም። ስለዚህ እነኚህን ክፍተቶችና ጊዜ እነኚህን አጠቃላይ የነበሩብንን አጠቃላይ ክፍተት ለመሸፈን ሲባል የሽብርተኝነት አዋጁ ያው ወጥቷል። ይሄ አዋጅ እንግዲህ ሲረቀቅ በእርግጥ በወቅቱ የነበሩ በርካታ ሁኔታዎች ነበሩ። በዋነኝነት ሽብርተኝነት ዓለም አቀፋዊ ገጽታው በጣም እየጎላ የመጣበት ሁኔታ ነው። ከአሜሪካው 9/11 ወዲህ የነበረው ሁኔታ በተደራጀ መልክ የሽብር ስራዎች በበርካታ ቦታዎች ሲሰሩ እንደነበረ ያንን ያገናዘበ ነበር። ሀገራችን ደግሞ የዚህ ጥቃት ሰለባ እንደሆነችን በተግባር የተረጋገጠበት ሁኔታ ነው የነበረው። ለአብነት ያክል በተለያዩ የህዝብ ትራንስፖርት አገልግሎቶች ላይ በየሆቴሎች ላይ ይደረጉ የነበሩት የሽብር ድርጊቶች በርካታ ነበሩ። የበርካታ ሰዎችን ህይወት የቀጠፈ ነው ነገር። በዓለም ላይ ያለው የጸረ ሽብር ህጎች ሁኔታ ምን ይመስላል የሚለውን በሰፊው ፈትሸናል። በተለይ የአሜሪካኖችን ወስደናል። ከዛም ባሻገር የእንግሊዞችን የአንታይ ቴሮሪዝም ህጋቸውን በደንብ በዝርዝር ፈትሸን አይተናል። ከዛም ባሻገር የአውሮፓ ህብረት ስታንዳርድ የሆነ ህግ አውጥቶ ነበር። እዛነ ሞዴል የአውሮፓ ህብረት የጸረ ሽብር ህግ አለ። ያንንም ለማገናዘብ በአፍሪካ ደረጃም የተወሰኑ ሰነዶችን ለመፈተሽ የሞከርንበት ሁኔታ ነው ያለው። እነዚህ መነሻ ሁኔታዎችን ካየን በኋላ በሀገራችን በተጨባጭ ይህን የጸረ ሽብር ዘመቻ ሊያጠናክርልን የሚችል ሽብርተኝነትን በአግባቡ ሊከላከል የሚችል የህግ ማዕቀፍ አለ ወይ የሚለውን በደንብ ፈትሸናል። ስንፈትሽ አሁን ያለው የሀገራችን የህግ ማዕቀፍ ብዙም የተሟላ አልነበረም። ከዚህ አንፃር የተሟላ የህግ ማዕቀፍ ያስፈልጋል የሚል መነሻ ነበረ። ሌላው መነሻ ያደረግነው የመረጃ አሰባሰብ ላይ ግልጽ የሆነ እንግዲህ ሽብርተኝነት በባህሪው የተለየ ወንጀል ነው። ለዚህ ደግሞ የተጠናከረ የመረጃ አሰባሰብ ስርዓት ሊኖር ይገባል የሚል መነሻ ነው የወሰድነው። እነዚህን ታሳቢ በማድረግ ነው ወደ ህግ ማርቀቅ ስራው የተገባው። አንዳንድ አንቀጾች አሁን አነጋጋሪ የሆነው የአንቀጽ 3 የሽብርተኝነት ድርጊትን የሚተረጉመው ክፍል ላይ ብዙ ጊዜ ቅሬታ ሲነሳ ሰማለሁ። ይሄን ቃል በቃል ከእንግሊዞች ነው የወሰድነው። እንደውም አስታውሳለሁ በወቅቱ የነበረው ታላቁ መሪያችን ሌላ ነገር አትጨምሩ፣ ለክርክር በር እንዳይከፈት ቃል በቃል እንውሰድ ተብሎ ነው ቃል በቃል የወሰድነውና ብዙ አዳዲስ ነገሮች የሉም። እንደውም እኛ በጣም ወጣ ያሉ ሀርሽ የሆኑ አንቀጾችን በሙሉ ትተናል። የእንግሊዞች ለምሳሌ ፕሪቨንቲቭ ዲቴንሽን ያደርጋሉ። ገና ሲጠረጠሩ ለሽብር ድርጊት የሰው ተዘጋጅቷል ሲባል ያለ ፍርድ ቤት እውቅና በሆም ኦፊሱ በኩል ሴክሬታሪው ያዛል፣ የመከላከል እስር ትዕዛዝ ይሰጣል። በዛም ታስሮ አሁን እስካሁን አነጋጋሪ የሆኑ 3 ዓመት 5 ዓመት ድረስ የሚታሰሩ ሰዎች አሉ። የኛ ግን እንደነዚህ አይነቱን አልመረጥንም። በዛን ጊዜ ኢቭን ሰው በሚታሰርበት ጊዜ በሚያዝበት ጊዜ በፍርድ ቤት እውቅና የሆነው ፍርድ ቤትን ፖሊስ ወይም የደህንነት አካሉ በቂ ምክንያት ሲኖረው ፍርድ ቤትን አሳምኖ ነው ቤትም የሚፈትሸው እና ግለሰቡን ሊይዝ የሚችለው። ድንገተኛ ፍተሻዎች በፌደራል ፖሊስ ዋና ዳይሬክተር ወይም እሱ በሚወክለው ሰው አማካኝነት መኪና አስቆሙ፣ ተሽከርካሪ አቁሞ የመንገድ ላይ ድንገተኛ ፍተሻ ማድረግም ቢሆን በከፍተኛ ኃላፊዎች እንዲፈቀድ ነው የተወሰነው። የጸረ ሽብር ህጉን አንቀጽ 6 ብታነበው የሚያረግህ ነገር መጨረሻ የምትሰራው ስራ የትኛው ትክክል ነው የትኛው ትክክል አይደለም እንድታውቅ ያረጋል። ኦኬ ይሄንን ማድረግ ለካ ያስጠይቃል፣ ይሄንን አለማድረግ ነው የሚያስጠይቀው የሚል እርግጠኝነት አይሰጥህም። በማንኛውም ጊዜ የጻፍከው ነገር በሙሉ ሊያስጠይቅህ እንደሚችል ነው የሚገባ። እዚህ ላይ መታወቅ ያለበት እኮ ሽብርተኝነትን አታበረታቱ። ይሄ ወንጀል ቤዚካሊ የራስን የፖለቲካ ወይም የአንድ አይዲዮሎጂ ወይም የአንድ ሃይማኖት አላማርን ለማራመድ ሲባል በህዝብ ላይ በግድያ የተለያዩ ፍንዳታ አደጋዎችን በማድረስ የመንግስት የልማት አውታሮችን በማውደም የሚደረግ የማስፈራራትና መንግስትን የማስገደድ ወንጀል። ይህን ወንጀል ማበረታታት በራሱ የተከለከለ ነው በዚህ ህግ ላይ። አሁን እየተባለ ያለው የፕሬስ ነጻነት ጉዳይ አይደለም። አደጋው የዛን ያክል ሆኖ እያለ ጋዜጠኛውም የሚዲያ ሰውም ለምን እዛ ውስጥ ይገባል?
ይሄ የማስፈራራት ህዝብን የማስገደድ መንግስትን የማስገደድ ስራ ቤዚካሊ የሚሰራው ሽብርተኞች በራሳቸው ነው። ኤዘር ወይ በሚያፈነዱት መሳሪያ ነው ኦር በሚዲያውን በመጠቀም ሊያደርጉ ይችላሉ። ስለዚህ ይሄ የሚዲያ የህትመት ውጤት ኤሌክትሮኒክም ይሁን የህትመት ውጤቱ በምንም አይነት መንገድ እዚህ ነገር ውስጥ መግባት የለበትም። ከፓብሊክ ኦፒኒየን ባለፈ ሁኔታ ህዝብን ለማስገደድ ለማስፈራራት የሽብር ድርጊትን ለማስፈጸም የሚውሉ ህትመቶችና የሚዲያ ስራዎች ላይ መግባት ክልክል ነው። አሁን በአብዛኛው እናያለን የሽብር ድርጊት በግልጽ የሚያውጁ ሚዲያዎች አሁንም አሉ። ፕራይቬቱ ላይ እናያለን እንታዘባለን። ስለዚህ መንግስት ይሄንን በአግባቡ መቆጣጠር የሚችልበት የህግ ማዕቀፍ ሆኖ ነው እንዲዘጋጅ የተደረገውና ህጉ ቤዚካሊ ችግር ያለበት አይደለም። አታሚ ዋናው ተግባሩና ድርጊቱ ሞቲቭ አላማው ምንድነው ነው? አላማው አሁን አንቀጽ 3 ላይ ድርጊት ተብሎ የተቀመጠዋል። ድርጊት እነማን ናቸው? ከ1 እስከ 6 የሽብርተኝነትን ድርጊት ለመፈጸም እያንዳንዱ ምን እንደሆነ በተግባር በዝርዝር የተቀመጡትን ድንጋጌዎች ለመጣስ አልሞ ተነስቶ የሚያበረታታ ከሆነ ያው በህጉ መሰረት በአንቀጽ 6 ይቃል ማበረታታት ስላሳተማ አይደለም ወይም ደግሞ ስለጻፈ አይደለም። በመጻፍና በማሳተም ቢሆን ኖሮ ስንት በርካታ ምናቸው የህትመትና የፕሬስ ስራዎችን እናያለን በየዕለቱ ሁሉም ይከሰስ ነበር። አንደኛው ለምሳሌ እዛ ህግ ላይ ያለው ሁለት ወይም ከሁለት በላይ የሆኑ ሰዎች አንተ የጻፍከው ነገር ወይም እኔ የጻፍኩት ነገር ሁለት ሰዎች እኔ የጻፍኩት ነገር አንብበው በኔ ስሜት ሽብር እንዲሰማኝ አድርጓል ይሄ ጽሁፍ ብለው ካመኑ አቃቤ ግኔን በጸረ ሽብር ህጉ ለመክሰስ በቂ ማስረጃ ይሆነዋል ይላል። ያን ያህል ያስደነግጣል። ይሄኮ እንዴ የኢትዮጵያ የወንጀል ህግ የፍትሐ ስነ ስርዓት ህግ ወዘተ እንደምንለው የጸረ ሽብርተኝነት አዋጅ ነው። ይሄ ሽብርተኛውን ያስደነግጥ እንደሆነ ነው እንጂ ሽብርተኛ ስለሆነ በዚህ ማዕቀፍ ውስጥ ያለውን እኮ የምትከሰው የምትቀጣው ህጋዊ ድርጅት ይሁን ህጋዊ ስርነት ይሁን የምትከስበት የምታስቀጣበት የምትከላከልበት ማለት ነው። ማሰብ በራሱ ወንጀል ነው የሚል የለም በመሰረቱ። ያው የወንጀል ህግ ቁጥር 23 የወንጀል ድንጋጌዎች ኤሌመንቶቹን ለማን እንደሆኑ በሚገባ በዝርዝር ተቀምጧል። ጸረ ሽብርም ህግ እኮ ሲከሰስ የወንጀሉ ሐሳቡ ድርጊቱ ፍጻሜው ይታያል። ስለዚህ እነኚህ ሁሉ እንደ ህግ ባለሙያ ትመረምራለህ ታያለህ። ከዚህ አንፃር ሁለት ሰዎችና ሶስት ሰዎች ስለተነጋገሩ ሽብርተኝነትን አበረታታ ተብሎ እሱ በሐሳቡ ያሰበውን መሰረት አድርገህ አቃቤ ክስ የሚመሰረትበት ምንም የህግ መሰረት የለውም በመሰረቱ እንደው ከመጨነቅ ካልሆነ በስተቀር። ህግ ሲባል የህግ የበላይነት ሲባል ብዙ ሰው ይደነግጣል ማለት ነው። ስለዚህ የህግ ወጣ ያ ጸረ ሽብር ሲባል ራሱ ብዙ ሰው መርበርም ማለት ነው መደናገጥ። አንድ የኖርዌይ ጥናት እንደሚያሳየው አለ ኢትዮጵያ ውስጥ ያለው ችግር የሳንሱር ችግር አይደለም። ኢትዮጵያ ውስጥ ያለው ችግር በራስ ላይ የሚደረገው ሳንሱር ነው። ብዙ ጋዜጠኞች ነገ እንደዚህ ይሆናለሁ እንደዚህ በሆንስ እንደዚህ ቢገኝብሽ ሙያው አደጋ የተሞላበት ሙያ ነው ብለው ስለሚያስቡ መጽሐፍ የሚገባቸው ነገር እንኳን ራሱ ሳይጽፉ ይቀራሉና ስለዚህ አንዱ ዋናው ችግር የሚመስለኝ ከህጉ በላይ ነው ሰልፍ ሴንሰርሺፕ ይባላል። በራስ ላይ ልጓም ማበጀት። መንግስትም ራሱ ቆም ብሎ አስቦ ወደ ራሱ አይቶ ችግሮቹን በትክክል መቅረፍ መቻል አለበት መጀመሪያ። ከዛ ደግሞ ፕሬስ ውስጥ ያለውን ችግር ለመቅረፍ ደግሞ በቀናነት ተንቀሳቅሶ እገዛ ማድረግ ያለበት ርቀት ያህል መሄድ አለበት ነው። ከህግና ከስርዓት ውጪ የወጡ ካሉ የኛንም ጨምሮ በህግና በስርዓት መጠየቅ አለበት ነው። ሙያዊ ስልጠና ያስፈልጋል። ሙያዊ ስልጠና በየጊዜው ማለት ነው ራስን ማደስ ያስፈልጋል። በዚህ አገር ነባራዊ ሁኔታ ይቻል አይቻል አላውቅም። ነገር ግን በአውሮፓ አሁን ለምሳሌ በስዊድን በኦስትሪያ በሌሎች ሀገሮች መንግስት እኮ ለፕሬስ እኮ ድጋፍ ይሰጣል፣ የገንዘብ ድጋፍ ይሰጣል። ምክንያቱም ገበያ ውስጥ መወዳደር ያቅታቸዋል፣ ይቸገራሉ። ጋዜጠኝነት እኮ የገንዘብ ጉዳይም ብቻ አይደለም እኮ የማህበራዊ ኃላፊነትም ነው። በገበያው ተወዳድሮ ከገበያው በሚያገኘው አንባቢ ወይም አዳማጭ ተመልካች
እና ማስታወቂያ ስፖንሰር ራሱን አደራጅቶ ራሱን ፋይናንስ እያደረገ የሚኖር በዚህ የተነሳ ማንም ላይ ጥገኛ ያልሆነ ከማርኬቱ ውጪ ማንም ላይ ጥገኛ ያልሆነ ዋናው ግንድ ኮመርሻል ሚዲያ ቢሆን ይሄ ኮመርሻል ሚዲያ የራሱ ሰልፍ ኢንትረስት አለው አሳልፎ የማይሰጠው ወይም የሚከራከርለት ማንም እንደፈለገ ሊጠመዝዘው ቢሞክር እሺ የማይለው የራሱ ኢንትረስት ይኖራል። ከመንግስት አንፃር በትዕግስት ማየቱ አንድ ነገር ሆኖ ግን በቀጣይ ህግና ስርዓት የማስያዝ ነገር መለመድ አለበት። ከ85 ጀምሮ እስካሁን ቀላል ጊዜ አይደለም። በ20 ዓመት ጊዜ ውስጥ ያልተስተካከለ ፕሬስ የራሱ የሆነ ችግር ያለበት ነው መስል። ስለዚህ መንግስት ስትራቴጂካሊ ይህን ፕሬስ እንዴት ነው የህዝብ እንዲሆን ማድረግ የሚለውን ነገር በደንብ አቅዶ መስራት ያለበት ነው መስል። በአንጻሩ ደግሞ የግሉ ሚዲያም ቢሆን ወደ መስመር መግባት ነው። በዚህ የአንድ ፕሬስ ቪዥን ገዢውን ፓርቲ ኮንኖ ወይ ከስልጣን የማውረድ ከሆነ ስህተት ነው መስል። የሱ ራዕይ መሆን ያለበት ዋሽንግተን ፖስት የደረሰበት ዋል ስትሪት ጆርናል የደረሰበት ደርሳለሁ ብሎ ከሄደ በዚህ ኢንዱስትሪ ነው። ይሄ ኢንዱስትሪ እስከሆነ ድረስ ያን ቪዥን ይዞ ነው መሄድ ያለበት እንጂ ኢህአዴግን እንዶ አጠራቀቀው ከኮነንኩት ይበቃል ብሎ የሚያስብ ከሆነ ባይዘው ይሄ በጣም ጨለምተኛ የሆነ በጣም የተቀጨ አስተሳሰብ ነው የሚሆነው። መሰረታዊ በሆኑ ጉዳዮች ላይ ዜጎች ብሔራዊ መግባባት እንዲፈጥሩ አንድ አይነት አስተሳሰብ እንዲኖራቸው መሰረታዊ በሆኑት ጉዳዮች ላይ ሚዲያው መጫወት አለበት፣ የህትመት ሚዲያው። ነገር ግን አሁን ያሉት የህትመት ሚዲያዎች ከዚህ እጅጉኑ ተቃራኒ በሆነ መልኩ እየሄዱ ነው። በዜጎች መካከል የጋራ መግባባት እንዳይኖር፣ ልማቱ እንዲደናቀፍ፣ በዚህች ሀገር ላይ አመጽ እንዲቀሰቀስ፣ ህገ መንግስታዊ ስርዓቱ በአመጽ እንዲናድ የሚሰሩ ናቸው ሆነው የምናገኛቸውና እነዚህ ግን አሁን ባሉበት ሁኔታ መቀጠል የለባቸውም። ወደ ህጋዊ ስርዓት መግባት አለባቸው። ህገ መንግስታዊ ስርዓቱ በሚፈቅድላቸው አግባብ መንቀሳቀስ ይኖርባቸዋል።